ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እዚህ ሶሻል ሚዲያ ላይ ብዙ ሰዎች አንዳንድ ሐሰተኛ አገልጋዮችን ይመለከቱና የእግዚአብሔር ቤት እንዲህ የሐሰተኞች መፈንጫ ብቻ ወይም ደግሞ እውነተኛ ሰዎች የሌሉበት ቤት አድርገው የመመልከት ነገር ይታያል። ነገር ግን ይህን በእግዚአብሔርም ቃል ስንመዝነው እውነቱንም ስንመለከት ትክክል አይደለም። በአንደኛ ዮሐንስ ምዕራፍ 2 ከ4 እስከ 5 ባለው ክፍል ላይ እግዚአብሔርን አውቃለሁ እያለ የእርሱን ትእዛዞች የማይፈጽም ቢኖር ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ነገር ግን ለእግዚአብሔር ቃል የሚታዘዝ ሁሉ ለእግዚአብሔር ያለው ፍቅርም ፍጹም ነው። በእውነት በእርሱ የምንኖር መሆናችንም የሚታወቀው በዚሁ ነው ይላል። ስለዚህ የእግዚአብሔርን ቃል በሕይወታቸው እየኖሩ የማያሳዩ ሰዎች እውነትም የእግዚአብሔር ሰዎች አይደሉም። ነገር ግን ትክክለኛ የእግዚአብሔር ሰዎች ደግሞ የእግዚአብሔርን ቃል መናገር ብቻ ሳይሆን ኖረው የሚያሳዩ ሰዎችም ደግሞ መኖራቸውን፣ የተሳሳቱ ሰዎች ደግሞ የእግዚአብሔርን ሕዝብ የማይወክሉ መሆናቸውን ደግሞ ማወቅ ያስፈልጋል ለማለት ነው። መልካም ቀን ይሁንላችሁ።